አንተ በዕለተ ዓርብ ማንን ትመስላለህ? ሕማማት ማለት ምን ማለት ነው? የክርስቶስ ሕማማት የተባሉት በቤተ ክርስቲያናችን አስተምህሮ የትኞቹ ሰዓታት ናቸው? አዎ፣ ሕማማት የሚለው የግዕዝ ቃል ትኩሳት፣ ንዳድ፣ በሽታ፣ ሐዘን፣ ጭንቀት፣ መከራ፣ ወዮታ የሚል ትርጉም ይሰጠናል። በዚህ መሠረት የክርስቶስ ሕማማት ማለት ስለ ሰው ልጅ ሲል የተቀበለውን ስቃይ፣ ጭንቀትና መከራ ማለት ነው። በቤተ ክርስቲያናችን አስተምህሮ ከሐሙስ ማታ 3 ሰዓት ጀምሮ እስከ ዓርብ 11 ሰዓት ያሉትን 20 ሰዓታት ሕማማት ብለን እንጠራቸዋለን። በእነዚህ ሰዓታት ውስጥ በጌቴሴማኒ የአታክልቱ ስፍራ በይሁዳ ተስሞ ተላልፎ ሲሰጥ የመጀመሪያውን ቁስል እናያለን። ከዚያም ጌታችን ተይዞ ሌሊቱን ሙሉ ሲንገላታ ያድርና በጠዋቱ 3 ሰዓት ደግሞ የሊቀ ካህናቱ ግቢ ሲፈረድበትና እንደገና ሲንገላታ እናየዋለን። ከዚያም ቀጥሎ ሰማያዊ ንጉሥ ኢየሱስ ክርስቶስ በምድራዊ ንጉሥ በጲላጦስ አደባባይ ሲፈረድበት እናያለን። አይሁዳውያን እየጮኹ ይሰቀል ሲሉም እንሰማለን። ከዚያም ከሊቶስጥራ አደባባይ እስከ ቀራንዮ ድረስ መስቀል ተሸክሞ ሲሄድ በሕሊናችን አብረነው እንከተለዋለን። ከስምዖን ጋር መስቀል ተሸክመን እናግዘዋለን። ከገሊላ ሴቶችም ጋር አብረን እናለቅስለታለን። ከመስቀሉ ስርም ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያምና ከዮሐንስ ወልደ ነጎድጓድ ጋር ቆመን የሚናገረውን እንሰማለን። በመጨረሻም ነፍሱ ከሥጋው መለየቱን አይተን ከለንጊኖስ ጋር በጎኑ ውሃ ተጠምቀን ከኒቆዲሞስና ከዮሴፍ ጋር አብረን አልቅሰን ገንዘን እንቀብረዋለን። ስለ መከራው እያለቀስን ስለ መዳናችን ደግሞ እንደሰታለን። ትንሣኤውን ተስፋ አድርገንም የጌታን ሕማማት እናበቃለን። ወዳጄ ሆይ ጌታ ሐሙስ ማታ ከተያዘበት እስከ ተቀበረበት ዓርብ 11 ሰዓት ድረስ ያለው ክስተት ውስጥ እስኪ ራስህን ፈልግ። በዚያ ከነበሩ ሰዎች አንተ ማንን ትመስላለህ? ወዳጅ መስሎ እየሳመ የሸጠው ይሁዳ አንተ ነህን? ጌታን እያድራፉ የወሰዱትን ወታደሮችንስ ትመስላለህን? ነው ወይስ በሐሰት የሚመሰክሩበት ውስጥ ነህን? ወይንስ ያለ ጥፋቱ አስረው ከሚያንገላቱት ውስጥ ነህ? ያለ ሕግ አግባብ በግፍ ከፈረዱበት ውስጥ ነህን? ወይንስ ገዢዎችን ለማስደሰት ሲሉ በጥፊ ከመቱት ውስጥ ነህ? እንደ ጲላጦስ አይነት ዳኛ ትሆንን? አይሁዳውያን ለማስደሰት ስትል ንጹሕ መሆኑን እያወቅህ አስገርፈው ከሆነ ንጹሕ ነኝ ብለህ እጅህን ብትታጠብም አጥፍተሃል። ይሰቀል ሲባል አብረው ከሚጮኹት ትሆንን? ከሄሮድስ ጭፍሮች ጋር ስቀህበታል ወይስ ከይሁዳ ሴቶች ጋር አልቅሰህለታል? አንተ በዕለተ ዓርብ ማንን ትመስላለህ? የቀኝ ወንበዴ ነህን ወይንስ የግራው? የቆምከው ከማን ጋር ነው? ከሰደቡት ጋር ነው ወይስ ከእናቱ ጋር? እባክህን ራስህን ብቻ ፈልገው። የእግዚአብሔር ቃል መስታወት ነው። በመስታወት ደግሞ የራስ መልክ እንጂ የሰው መልክ ወይም የሰው ፊት አይታይበትም። የጌታችን የሕማማቱ ነገር የሰው ልጅ ዳግም በቀራንዮ የተፈጠረበት ነው። መከራው ከመከራ የዳንበት፣ ሞቱም ሕይወትን ያገኘንበት ነው። መድኃኔዓለም ኢየሱስ ክርስቶስ ጾሙን በሰላምና በፍቅር አስፈጽሞ ለሕማማቱ አድርሶን በፍቅር እንድንሰግድ ያድርገን። አሜን። ይቆየን።